ሀብቱ አየውና አንተ ምንድነው የምትጸልየው አለው። ቤት ኪራይ ምከፍለው እንዲሰጠኝ አምላኬ አለ። ስንት ነው አለው። 500 ብር አለው። እና አለውና 500 ብሩን ሰጠውና መስመሩን አታጨናንቃለሁ እኔ ልጸልይበት እርዱኝ ረዳችኋለሁ የሚል ጥቅስ የለም። ብዙ ጊዜ ይባላል አይደል ፈጣሪ ብሏል እርዱኝ ረዳችኋለሁ ብሏል ይባላል። አላለም እሱ እንደዛ። ግን የድካማችሁን ፍሬ ግን እባርካለሁ ብሏል። ክራሽ ሳይደረግ ሰው የከበረ ነገር አይወጣው። ክራሽ ሳይደረግ ፕሬስ ሳይደረግ ውድ ነገር አይወጣው። እና በህይወታችን እንዲህ አይነት ነገሮች ይመጣሉ። ለየት ብሎ ለመታየት መፍራት የለብሽም። ኤክሰፕሽናል ለመሆን መፍራት የለብሽም። ፕሬሸሮች አሉ፣ በህይወት የሚገፉሽ ነገሮች አሉ። ከዚህ ከተቀመጥሽበት ቦታ ከፖዚሽንሽ ሊገፋሽ የሚታገል ነገር ይኖራል። እሱን አትለቂለት፣ ስፍራሽን አትለቂ። እንደዛ አይነት ትግሎች ሲመጡ አንዳንዴ ደግሞ አንዳንዱ ፕሬሸር ደግሞ ወደ ተሻለ ቦታ ደግሞ የሚወስድሽ፣ አንዳንዱ መገፋት ወደ ሌላ ቦታ ወደ ተሻለ ቦታ ደግሞ የሚወስድሻል። እና ፕሬሸር ይኖራል በህይወት። ግሮሰሪ ብትገቢ እና የዘይቶችን ዋጋ ብትመለከቺ፣ ለምሳሌ ይሄ ምግብ ዘይት አለ አይደል የሚበሰልበት፣ እሱን ታያለሽ። ከዛ የኦሊቭ ኦይል ታያለሽ፣ የወይራ ዘይት አይደል። ኦሊቭ ኦይል ዋጋው በጣም ውድ ነው። ወይራ ዘይት እዚህም አሜሪካም ኤቭሪዌር የወይራ ዘይት ዋጋው በጣም ውድ ነው። ለተለያየ መንገድ ይጠቀሙበታል፣ ግን ኤክስፔንሲቭ ነው። እንዴት ነው የሚዘጋጀው? የወይራ ፍሬው ይሰበሰባል። ጠንካራ ነው ፍሬው። የወይራ ፍሬው ይሰበሰባል፣ አንድ ቦታ ይቀመጣል፣ ይታጠባል። ከዛ ዘይት ውስጡ አለ። ዘይቱን ለማውጣት ግን ድሮ ትራዲሽናል በሆነው መንገድ በድንጋይ ነው የሚፈጩት። በትልቅ ድንጋይ ነው የሚፈጨው። ያለበለዚያ ዘይቱ አይወጣም። there is no other way። አሁን ከዛ ከወይራው ፍሬ ውስጥ ዘይቱን የምታወጭበት መንገድ የለም። አሁንም የወይራ ዘይት ኦሊቭ ኦይል ሲዘጋጅ እንዴት ነው የሚዘጋጀው ብለሽ ብታነቢ፣ ክራሽ ይደረጋል፣ እንደዚህ ይፈጫል። ከዛስ ፕሬስ ይደረጋል። ሁለት ቃላት የምታገኘው ክራሽንግ እና ፕሬሲንግ ነው። በቃ ፍሬው ክራሽ ተደርጎ ይጨመቃል፣ ፕሬስ ይደረጋል። ውስጥሽ ያለ የከበረ ነገር ይኖራል፣ ኤክስፔንሲቭ ነገር ይኖራል። ያንን ለማውጣት ግን ላይፍ ክራሽ ያረግሻል። ክራሽ ትደረጊያለሽ። መፈጨት አለ፣ ከዛ መጨመቅ አለ፣ ከዛ ዘይቱ ይወጣል። ኤክስፔንሲቭ ነገር ከውስጣችን የሚወጣው በዛ መንገድ ነው። እሺ ዋይን እንደዚሁ በጣም የሚፈለግ ነገር ነው። ወይን ጠጅ አይደል? ከቆየ ደግሞ በጣም ውድ ነው። አማመናት በጣም የቆየ የተቀመጠ ዋይን እንዴት ውድ እንደሆነ በጣም ይፈለጋል። ወይን ጠጅ ወይኑ ይሰበሰባል። እንዴት ነው የሚዘጋጀው? እሱ ደግሞ ወይኑ ይሰበሰባል፣ ፍሬው። ከዛ ፍሬው ይሰበሰብና አሁንም ክራሽንግ እና ፕሬሲንግ መፈጨት አለበት። በፊት ትራዲሽናል ሲሰሩት በድንጋይ እንደዚህ ይፈጫል። ወይን ፍሬው ተሰብስቦ በድንጋይ ይፈጫል። ድንጋይ ይወርድበታል። ከዛ ደግሞ ይጨመቃል። ከዛ ፈሳሹ ይወጣል። ዘ ፕሮሰስ አለው ከዛ በኋላ የሚደረግበት። ክራሽ ሳይደረግ ሰው የከበረ ነገር አይወጣው። ክራሽ ሳይደረግ ፕሬስ ሳይደረግ ውድ ነገር አይወጣው። እና በህይወታችን እንዲህ አይነት ነገሮች ይመጣሉ። ክራሽ የሚያደርጉ ነገሮች ፕሬሸር ነው ይሄ። የሚፈጭ የሚጨምቅ ነገር በህይወታችን ይመጣል በተለያየ ምዕራፍ ላይ። ባለፈው ሳምንት ለምን እንደሆነ አላውቅም፣ ግን ስለ እንትን ማንበብ ፈለኩኝ። አበባ እንዴት ነው እንዲህ ጥቅልል ያለ በድ አበባ እንደዚህ ፍሎሪሽ የሚያደርገው ብሎሶም የሚያደርገው እንዴት ነው ብዬ ማንበብ ፈለኩ። ቦታኒ ነው ምንም አይመለከተኝም እኮ ዝም ብዬ። ከዛ አሉት ፕሮሰሶች አሉት። አንዱ ነጥብ ግን ካሉት ይሄ እንድች ብሎ ያለችው አበባ እንዲህ ብሎሶም እንድታብብ ከሚያደርጉ ነገሮች ግን የውስጥ ፕሬሸር ነው። የውሃ ኃይል ይመጣና ሃይድሬትድ የሆኑና ፔታሎቹ እንደዚህ ስትሬች ያደርጋሉ። ከውጭ የሆነ ፕሬሸር ከሆነ ይጎዳዋል። የውስጥ ፕሬሸር ግን አበባው እንዲያብብ ያደርጋል። አንዳንዱ ፕሬሸር ደግሞ የሚመጣው ብሎሶም እንድታረጊ ነው፣ እንድታብቢ ነው፣ እንዲያምርብሽ ነው። እና በህይወታችን እንዲህ አይነት ነገሮች ሲመጡ መፍራት የለብንም።
ሪያሊቲ እንደሆነ ማወቅ አለብን። እኔ ሰዎች ሊመስላቸው ይችላል ውስጤ አንዲት ነጥብ ኩራት የምትባል ነገር የለችም በፍጹም። ድሮ ነበረ ድሮ ማለት ሜዲካል ዶክተር ምናምን ስትባይ ገና ግራጁዌት አድርገሽ ስትወጪ ምናምን ይኖራል እንደዛ። ከዛ ግን ላይፍ ትልቁን ድንጋይ አምጥቶ ክራሽ ሲያደርግሽ ከዛ ሲጨምቅሽ ውስጥሽ ያለ ፕራይድ በሙሉ ስብርብሩ ነው የሚወጣው። የለም ተሰባብሯል። እኔ አሁን ኢጎ ምለው የሆነ ኩራት ትዕቢት ምናምን የለም። ናቹራሊ ስላልነበረ አይደለም ወይም ሊኖር ስለማይችል አይደለም። ግን የህይወት አጋጣሚዎች መጥተው ትላልቆቹ ድንጋዮች መጥተው ክራሽ አድርገውኛል፣ ሰባብረውኛል፣ ጨምቀውኛል። አሁን የምናስተምረው ነገር ሳይኮሎጂ ብቻ አይደለም ወይ ሕክምና ብቻ አይደለም፣ ከህይወት የሚወጣ ነው። ያ መውጣት የቻለው ግን ክራሽ ከመደረግ ክራውዱ አለ፣ ፐብሊኩ አለ። ከዛ ለየት ብሎ ለመታየት መፍራት የለብሽም። ኤክሰፕሽናል ለመሆን መፍራት የለብሽም። ታላቁ ሩጫ ሲደረግ በጣም ብዙ ህዝብ ነው አይደለም የሚሮጠው፣ ብዙ ሺህ ህዝብ ነው የሚሮጠው። እዛ መካከል ግን አትሌቶች አሉ በኋላ የሚሸለሙ። ስለዚህ ክራውዱ ሲሮጥ ምናምን እንደዚህ ከመካከል እውነተኛዎቹ እነዚህኛዎቹ እየተጫወቱ ውሃ እየተረጫጩ ምናምን እንትን ሲሉ እውነተኛዎቹ የማሸነፍ ዓላማ ያላቸው አትሌቶች ግን አፈትልከው ይወጣሉ። ብሬክስሩ እሱ ነው፣ አፈትልኮ መውጣት። አንድ ጊዜ ፋሬስ የሚባል ልጅ መንታ አርግዛ ባይብል ላይ ነውና መንታ አርግዛ መጀመሪያው ልጅ ሊወጣ እጁን ያወጣል። ከዛ ሊወጣ ነው ብላ እጁ ላይ ቀይ ታስርበታለች። ከዛ እሱ እጁ ይመለስና ያኛው ልጅ መንታ ናቸው፣ ያኛው ልጅ ጥሶ ይወጣል እና ለምን ጥሶ ወጣ ትለዋለች። ብሬክስሩ ነው። እና አንዳንዴ በህይወትሽ አጋጣሚ ሰብረሽ የምትወጭበት ጊዜ አለ፣ አምልጠሽ የምትወጭበት አለ። ይሄም ማለት ነው አጋጣሚዎቹ ይመጣሉ። አጋጣሚዎቹ ሲመጡ እነዛን አጋጣሚዎች መጠቀም አለብሽ። ህይወት የሚያመጣቸው ኦፖርቹኒቲስ አሉ። እነዛ ማምለጫዎችሽ ናቸው፣ አምልጠሽ የምትወጭባቸው ናቸው። አይደንቲፋይ ማድረግ መቻል አለብሽ። ስታገኛቸው እነሱን ተጠቅመሽ አምልጠሽ መውጣት አለብሽ እና እድሎች ናቸው። እኔ አሁን ከአብዛኛው ህዝብ ጋር እንዴት ነው የተዋወቅኩት? አንድ ሰርክል ውስጥ ነበር ብዙ የምታወቅ። ግን ብሔራዊ ቲያትር ፕሮግራም የሚያዘጋጁ ልጆች ጋበዙኝ የዛሬ 7 ዓመት 8 ዓመት። በፈቃዱ የሚባል ልጅ አለ። መጀመሪያ እንደውም እሱ ይመስለኛል የጋበዘኝ። ምስክር አለ፣ ጌታቸው አለ። የጥበብ ምሽት ያዘጋጃሉ። የጥበብ ምሽት ላይ ናና ንግግር አድርጋሉ። ከዛ አሁን እሱ ሲመጣ እኔ የጥበብ ምሽት ላይ ምን እሰራለሁ? ገጣሚ አይደለሁ፣ አርቲስት አይደለሁ፣ ልብ ወለድ አልጽፍ ማለት እችላለሁ። ግን ብሔራዊ ቲያትር ህዝብ ይሰበሰባል፣ የጥበብ ምሽት ነው፣ ዋይ ኖት አልኩኝ። ከዛ ሄድኩኝ። የመጀመሪያው ያረኩት ንግግር ስለ አሮጌ አቁማዳ፣ ስለ አዲሱን ወይን ጠጅ በአሮጌ አቁማዳ ታስቀምጡ የሚል እንትን ነበረ። እሱ ቫይራል ሆኖ ወጣ ዩቲዩብ ላይ። ከዛ አሁንም እዛ ብሔራዊ ቲያትር ሜጀር፣ ከዛ ሚዲያዎች ላይ፣ ከዛ አሁን ለጀነራል ፐብሊኩ ለአንድ ግሩፕ ሳይሆን ለሁሉም እንዲሆን ሆነ የማስተምረው ትምህርት። ግን ያቺ አጋጣሚ ስትመጣ፣ የብሔራዊ ቲያትሩ አጋጣሚ ስትመጣ አይ ምናምን ብልስ አይሆንም። ስለዚህ ኦፖርቹኒቲው ራሱን ሲያቀርብልሽ እሷን አጋጣሚ መጠቀም ያስፈልጋል። ህልሙ ያለ ጠንክሮ መስራት አይመጣም፣ አይሳካም። የግድ ነው። የግድ የማንንም ባዮግራፊ ብታነብ የተሳካላቸው ሰዎች ጠንክረው የሰሩ ሰዎች ናቸው። ጠዋት 11 ሰዓት 5 AM የሚነሱ ሰዎች ናቸው። በሌሊት ተነስተው የሚዘጋጁ ናቸው። ጠዋቱን የሚቀድሙት ናቸው። ተኝተው እስከ 4 ሰዓት ድረስ የሚተኙ ሰዎች እንዴት አድርገው ነው ህልሙ የሚሳካው? አይቻልም። ህልም ራሱን አያሳካም። ህልሙ ይቀመጣል፣ መሻቱ ምኞት ይቀመጣል። ግን ተነስተሽ እንድትሰሪ ግን ይፈልጋል። እርዱኝ እረዳችኋለሁ የሚል ጥቅስ የለም። ብዙ ጊዜ ይባላል አይደል? ፈጣሪ ብሏል፣ እርዱኝ እረዳችኋለሁ ብሏል ይባላል። አላለም እሱ እንደዛ። ግን
የድካማችሁን ፍሬ ግን እባርካለሁ ብሏል። የድካማችሁን ፍሬ ማለት ትሰራታለህ፣ የምትሰራው ግን እባርካለሁ፣ ኤፈርትህን እባርካለሁ፣ ፍሩቱን እባርካለሁ ግን ተብለናል። ስለዚህ መስራት አለብን፣ ተነስተን መስራት አለብን። አስተያየቶች ጥሩ ናቸው። ኮሜንቶች፣ ኮንስትራክቲቭ የሆኑ ክሪቲሲዝም፣ እንድታድጊ እንድታስተካኪ የሚሰጡሽ ነገሮች አሉ። ግን ደግሞ ዝም ብሎ የሚያሳድድሽ ነገር አለ። ፖይንቱ ምንድን ነው? ወደ ላይ አትውጪ፣ አውትሻይን አታድርጊ። አውትሻይን ካደረግሽ ተቃውሞን አትፍሪ፣ አይቀርልሽ። ማንም ብትሆኚ አይቀርልሽ። አብረው የሚሄዱ ነገሮች ናቸው። አርፎ መቀመጥ አንድ ነገር ነው። በቃ እንትን ብሎ ወደ ሚዲያም አለመውጣት፣ ፐብሊክም አለመውጣት። እኔ አሁን ጓደኞቼ ያሉ ስፔሻሊስት ሐኪሞች፣ በጣም ታዋቂ ስፔሻሊስት ሐኪሞች አሉ። ማንም ይናገራቸው ክሊኒካቸው ነው፣ ሆስፒታላቸው ነው የሚቀመጡት። እነሱን ለማግኘት 3 ወር 4 ወር ተመዝግበሽ ጠብቀሽ ነው። ትላልቅ ስፔሻሊስቶች ናቸው። ማንም ይጽፍባቸው፣ ማንም ይናገራቸው፣ ማንም ይሰድባቸው፣ ማንም ዝም ብለው ስራቸውን መስራት ነው። ወደ ፐብሊክ ልውጣ ካልንስ አይቀርም። ስለዚህ ለማንም ሰው ለማንም የማይቀር ነገር ነው። ለማንም አይቀር። ጨዋ ብትሆኚ፣ ጥሩ ብትናገሪ፣ ብታገቢ፣ ብትፈቺ ምን ሁሉ አይቀርም፣ ክሪቲሲዝሙ አይቀርም። እና እሱን አለመፍራት ያስፈልጋል። እኔ ከሰዎች ጋር ባልተገናኘ ይሄኛው ምሳሌ የምሰጥሽ ከሰዎች ጋር ባልተገናኘ ነው። ግን ነገሮች አሉ የሚያሳድዱሽና ደክሟቸው የሚተዉ ነገሮች አሉ። እኔ አንዳንድ ሰፈር ውስጥ ስገባ መኪና እየነዳው ከሰው ጋር አይገናኝም። ይሄኛው ምሳሌ ነገሮች ነው። በጣም መኪናዬን እየተከተሉ የሚጮሁ ውሾች አሉ ሰፈር ውስጥ። በጣም ነው የሚጮሁት፣ ያስፈራሉ። በመስተዋት ስታያቸው ያስፈራሉ። ይጮሃሉ፣ መኪናሽን እያሳደዱ ይከተላሉ። ከዛስ ያቆማሉ። እኔ ምንድነው የማደርገው? just keep on driving፣ መንዳቴን እቀጥላለሁ። ለምን ጮሁብኝ አልልም። ቆሜ ላስረዳቸው አልሞክርም። ምን አረኳቸው አልላቸው። ይጮሃሉ፣ ይከተላሉ። እኔ መንዳቴን እቀጥላለሁ፣ እነሱ ይመለሳሉ። አንዳንድ ነገሮች እንደዛ ናቸው። የተወሰነ ደረጃ ያሳድዱሻል። ቆመሽ አትያቸው፣ ቆመሽ መልስ አትስጫቸው። እንዳልኩ ስለ ሰዎች አይደለም፣ ጉዳዮቹን ነው የምለው። ከዛ አንቺ just keep on driving፣ ማድረግ ያለብሽን ነገር እያደረግሽ ዝም ብለሽ ወደፊት ሂጂ። ደክሟቸው ይቀራሉ። እና የሰዎችንም ተቃውሞ አለመፍራት፣ እንዲህ አይነት ጉዳዮችም ደግሞ አለማቋረጥ የሆኑ ጩኸቶች ሲኖሩ just ignore it and keep on driving። ቶች አሉ አንዳንዴ ሰዎች ይመክሩናል። እኔ እሰማለሁ፣ በጣም እሰማለሁ። የሚገርምሽ አንዳንዴ ኔጌቲቭ እንኳን ተነስተው እንኳን ሲናገሩ እስቲ ቆይ ምን አስቦ ነው? ምን ታይቶት ነው? ምንድነው ማስተካከል ያለብኝ ብዬ አያለሁ፣ አስተካክላለሁ። የሌሎችን ህልም ማሳካት፣ አንዳንዱ ህልም፣ የአንዳንድ ሰው ህልም እጃችን ላይ ነው ያለው። ምሳሌ ልስጥሽ። 2 ሰዎች ቆመው ይጸልያሉ። ይሄኛው ባለ ሀብት ነው እና የ500 ሚሊዮን ብር ፕሮጀክት አለው እና እሱ እንዳይበላሽበት እንዲሳካለት እየጸለየ ነው። እዛ ጋር ሌላ ሰው ይጸልያል ቆሞ እና ቤት ኪራይ ነው መክፈል የፈለገው፣ 500 ብር ነው። ይሄ 500 ሚሊዮን ብር ፕሮጀክት ነው የሚጸልየው፣ ያኛው 500 ብር የቤት ኪራይ ነው የሚጸልየው። ከዛ ይሄም ሲጸልይ ያም ሲጸልይ ይሄኛው ባለ ሀብቱ አየውና አንተ ምንድነው የምትጸልየው አለው። ቤት ኪራይ ምከፍለው እንዲሰጠኝ አምላኬ አለ። ስንት ነው አለው። 500 ብር አለው። እና አለውና 500 ብሩን ሰጠውና መስመሩን አታጨናንቃለሁ እኔ ልጸልይበት። እኔ ብቻ አሁን ልሰማበት ያንተ ጥያቄ ተመልሷል እዛ ጋር ብሎ 500 ብሩን ሰጠው። ያ 500 ብር ይዞ ሄደ። ጸሎቱ ተመልሷል። ይሄኛው በሰፊው በቃ ኔትወርኩን በሙሉ ተቆጣጥሮ ብቻውን በደንብ እንዲሰማ ማለት ነው። ስለዚህ የዚህ ሰውዬ ህልም ቤት ኪራይ ነበር አይደል? እዚህ እሱ ሰጠው 500 ብር። አንዳንድ ሰዎችን መጃችን አለ። እኔ ቤት ውስጥ የሚያግዙን አሉ አይደለም? በተለምዶ ሰራተኛ የምንላቸው 2 ልጆች እኔ ጋር የነበሩ ፈቅጄላቸው ትምህርት ቤታቸውን ከፍዬ
ትምህርት ቤት እየሄዱ የመጀመሪያ ዲግሪያቸውን አግኝተው ወጥተዋል። ምንድነው ይሄ? የእነሱን ህልም ማሳካት ነው። መማር ትፈልጋለሽ? አዎ። የማታ የለም ትምህርት፣ የቀን ነው። አዎ። ግማሽ ቀን ተምረሽ ትመጫለሽ። አዎ። ከዛ ስራሽን ትሰሪያለሽ። ፋይን። የትምህርት ቤትሽን ይከፍላለሁ፣ ሂጂ ተማሪና ነው። የመጀመሪያ ዲግሪያቸውን አግኝተው ጨርሰው ወጥተዋል። በጣም ነው ደስ የሚል። አዎ። አሁን ወጥተው ስራ ይዘው አግብተው ወልደው ምናምን እንደዛ ነው የምታየው። እና የሌሎችን ህልም ደግሞ ማሳካት ይቻላል ማለት ነው።